ግድ እኮ ማንቸስተር ኢዝ ሬድ ልጅነት አይጃ ልጅነት ስለሆነ አይፈረድባቸውም ችግር የለውም ታዞርልኛለህ ካሜራውን ታዞርልኛለህ ይኸው አዙሩ በእናትህ አዙርልኝ ሞክር አዙር ታየው ቀጣይ ሳምንት ተረኛ ሚዚዋን በቀን ላይ ያስኩት የጠቀምኩ አይደለም የዛሬ ሳምንት ደግሞ ስንት እናድርገው ፕሪዲክት የዛሬ ሳምንቱን ጨዋታ ስንት ለስንት ነው 3-0 እንዴ ታሪክ ቦል በጣም አስደምሞኛል ለዚህ ሁሌ ማንቸስተር ግሎሪ ማን ዩናይትድ ጀመው ቀጣይ ሳምንት ማንቸስተር ለኛ እንደዚህ ቢጫወት በጣም ምርጥ ነበር የሚሆነው ግን እንደዚህ አይጫወትም ቀጣይ ሳምንት የተረጋገጠ ነው እናሸንፋቸዋለን በሚለው ነው ዛሬ እናንተ ታሸንፋላችሁ የሚቀጥለው ሳምንት አርሰናል ያሸንፋል ለሚቀጥለው ሳምንት አርሰናል ዋንጫ መብላቱን ያረጋግጣል ማለት ነው ማንቸስተር ከተማ ቀይ ናት ወይስ ሰማያዊ ብንብሉ ቀይ ነው ያ አሰልጣኝ ችግር አይደለም ብዬ ነው የማስበው ካሪኮናም አሞሪም ቆየም ያው ረዘም ያለ ማንቸስተር ቤት ውስጥ ያለ ኬዝ ስላለ እሱ ነገር ካልተፈታ ያ አሰልጣኝ መለዋወጡ አሁንም መፍትሄ የሚሆን አይመስለኝም ካሪኮን እናየዋለን እንግዲህ ቂም አለብን ባይዘው ቀጣይ ሳምንት ልትበቀሉት በአግባቡ ይሄ ጨዋታ በድል ይጠናቀቃል በዩናይትድ አሸናፊነት ከዛ በኋላ ኖቲንጋም ፎረስት ነጥብ ያስጠላል ከዛ እንደገና ዋለው ዛሬ ቋጥረው ያስደሰቱን ደግሞ ሄደን ቤታቸው ድረስ ሄደን ስንት ለስንት ቀጣይ ቀለል አድርገን እውነቱን ለመናገር ባክ አርሴናል ነው ሄዳችሁ ከባድ ናቸው ምንም ቢሆን ግን ገና ነው ማንቸስተር ዩናይትድን ከማንቸስተር ሲቲ ያገናኘው ተጠባቂው የማንቹሪያን ደርቢ በመካሄድ ላይ ይገኛል እኛም እዚህ ቫምዳስ ተገኝተን እንግዲህ ሪአክሽኖችንና አንዳንድ ፕሮግራሞችን ለመስራት ተገኝተናል በሁለቱም በኩል ተመጣጣኝ የሆነ እንቅስቃሴ አይተናል በተለይም ደግሞ በዩናይትድ በኩል የተሻለ የሚባል በመልሶ ማጥቃት የሚጫወት ሀሪፍ ጨዋታ እየተመለከትን እንገኛለን አሁን ረፍት ላይ ነው የሚገኙት የተለያዩ ኮንተንት ክሬተሮችን ደግሞ ጋብዘን ስለ ጨዋታም ሆነ የተለያዩ ጉዳዮችን እናወራለን ተከታተሉ በመጀመሪያም እንግዲህ የማንቸስተር ደጋፊዋን አቡዬን አግኝተናታል አቡዬ እንግዲህ ያው ከኔ ጋር በተለያዩ ኢንተርቪዎች ተገናኝተናል ዛሬም በአምዳስ እንግዲህ የደርቢው ለማየት ተገናኝተናል እንዴት ነበር ጨዋታው እንዴት አየው አረ በጣም ቀጥቅጠናል እድለኛ አይደለም በጣም ለጥጠና የውያላ ቋጠሮ ነው መሰለኝ በርካታ ወያላዎች አሉ እዚህ ለመቋጠር የመጡ የነሱ ቋጠሮ በጣም ጠቅሞናል እየለጠለጥን ነው እድለኛ አይደለንም ብዙ ኳስ ስተናል ሁለት ጎል አግብተን ኦፍሳይድ ተብሎብናል ሰከንድ ሃፍ ይሄንን ፈርስት ሃፍ ያደረግነውን እንቅስቃሴ አድርገን ሰከንድ ሃፍ እናሸንፋለን ብዬ 100% እርግጠኛ ነኝ እንዴ ካሪክ ቦል በጣም አስደምሞኛል የዛሬ ጨዋታ በጣም ከጠበቅነው በላይ ነው ብዬ አስባለሁ በተለይም ካለን የስኳድ አንፃር አዲስም ካሪክ ነው እንደምናውቀው እነሱ ደግሞ ያው ለዋንጫ ነው የተጫወተው ያሉትና ለአርሰናል ለጥብና አስጥልለት ይሻላል ወይስ የትኛውን ትመርጣለህ ብናሸንፍ ይሻላል ይሄን ጌም ወይስ ተሸነፈን የአርሰናል ነጥብ እንትን ብንለው ይሻላል እኔ መጀመሪያ ክለቤን ነው ማስቀድመው እኔ ድሮም ተናግሬያለሁ እኔ እቋጥርላችኋለሁ እንጂ እሸነፍላችኋለሁ አላልኩም ለፈለውም ደጋፊ ቢሆን ስለዚህ እኔ ምን አገባኝ ነው ምለው ገባ ስለሌለው መጀመሪያ ክለብህን እንትን ብለህ ከዛ በተረፈ ነው ተጓዳኝ ነው እንጂ ዋና እኔ ለማንቸስተር እና 100% እኔ ብናሸንፍ ነው እኔ መሸነፍ የሚባል ነገር አይምሮ ውስጥም የለም እንደው ካሪክ ሞስ በጊዜያዊነት ነው የመጣውና ዩናይትድ ላይ በዚህ አሁን በፈርስት ሃፍ ባየነው ፐርፎርማንስ ምን ገመገምከው ሀሪፍ ያጫወት እንትን ይዞ መጥቷል ብለህ ታስባለህ ወይስ እንደው ጊዜያዊ ስለሆነ ይቆይ ወይስ ይቀር ከሚሉት ልስት አሁን ምን መሰለህ እግር ኳስ ላይ ዋናው ነገር ኮንሲስተንሲ ነው ገባ ዩናይትድ በሌሎች አሰልጣኝ ከዚህ በላይ ተጫውተን እናውቃለን ግን ቲሙ እያደገ መምጣት አለበት እና አሁን ባየነው በ45 ደቂቃ ያው ስለወደፊት አሰልጣኝ እኔ መገመት አልፈልግም አመቱ ደግሞ አጠቃላይ ግን ያው በጊዜያዊነት ቢቆይ ይሻላል ብለህ ታስባለህ ወይስ አዲስ አሰልጣኝ እዚህ ክለብ ላይ ያስፈልጋል እኔ ይሄንን ነገር ስለ ዩናይትድን ከዚህ ከካሪክ የተሻለ ፕሮፋይል አለው ከካሪክ የተሻለ ብዙ ሲቪ ያለው አሰልጣኝ እንዲያሰለጥነው ፈልጋለሁ ገባ ጫናውንም የሚቋቋም ምናምን ግን ማይክል ካሪክም ዛሬ እቺ 45 ደቂቃ በጣም ተደምሚበታለሁ ይቀጥላል ብዬ ተስፋ አደርጋለሁ በድጋሚ ይሄ ጨዋታ ስንት ለስንት የሚጠናቀቅ ይመስላል ኮሬክት ስኮር ካገኘ ትልቅ ሽልማት ጨዋታው እንደኔ 2-1 በማንቸስተር ዩናይትድ የሚያልቅ ይመስለኛል ስለዚህ ሁሌም ማንቸስተር ግሎሪ ማን ዩናይትድ ጀመው በቀጣይም እንግዲህ በጨዋታው ላይ ከሚቋጥር ኮንተንት ክሬተር ጋር ነን ካርሰናል ኮንተንት ክሬተር
ፍፄ እንዴት ነው ጨዋታው? ማንቸስተር እንዴት አየሽው? በደርቢ ጨዋታው ጠብቄ ነበር ማንቸስተር ለዚህ እንደሚሆን። ያ ፈርስት ሃፍ ላይ ሰከንድ ሃፍ ያስፈራል። ጋርዲዮላ ምን ቀይሮ እንደሚገባ አይታወቅም። ፈርስት ሃፉ ግን ማንቸስተር በጣም የሚገርም ነበር፣ መምራት ነበረበት። ፕሪዲክት አድርጊ ብትባይ ዛሬ ጨዋታ ስንት ለስንት የሚጠናቀቅ ይመስላል? መጀመሪያ የገመትኩት 2-1 ነበር፣ 2-1 ያልቃል ነበር የገመትኩት። አሁን ግን ወደ ማንቸስተር ዩናይትድ ሳላደላ አልቀርም 2-1 ያሸንፋል። ሰከንድ ሃፍ ላይ ብዙ ጎል እንመለከትበታለን በደንብ። ቀጣይ ደግሞ የናንተም ጨዋታ አለ፣ ከዚህ ጨዋታ እንጠብቃለን። ከዛ ቀጣይ ደግሞ የናንተ ጨዋታ አለ። ከዛ ከሁለቱ ጨዋታ በኋላ ቴብሉ እንዴት ይሆናል? በታስበ ቀጣይ ሳምንት ማንቸስተር ለኛ እንደዚህ ቢጫወት በጣም ምርጥ ነበር የሚሆነው፣ ግን እንደዚህ አይጫወትም። ቀጣይ ሳምንት የተረጋገጠ ነው እናሸንፋቸዋለን በሚለው ነው እናሸንፋለን። ይሄን ጨዋታ አይተህ ቀጣይ ሳምንት እናሸንፋለን ከባድ ነው። አይ እንዴት መሰለህ አርሰናል እንደዚህ ለአርሰናል እንደዚህ ከፍቶ የሚጫወት ከሆነ አርሰናል በጣም ቀላል ጨዋታ ነው የሚሆንለት ብዬ አስባለሁ። ቢሆንም ግን ዛሬ እናንተ ታሸንፋላችሁ፣ የሚቀጥለው ሳምንት አርሰናል ያሸንፋል። ያው የሚቀጥለው ሳምንት አርሰናል ዋንጫ መብላቱን ያረጋግጣል ማለት ነው። አይ ካሪክ እንዴት አየው? ግን ያው ፈርስት ሃፍ ነው ግን ያየነው። ግን እንዳጠቃላይ ማንቸስተር ዩናይትድ ካሪክ መሾሙን እንዴት ትገልጸዋለህ? ጥሩ ነው ብለህ ታስባለህ በጊዜ አይነት ወይስ ሌላ ፕሮፋይል ያለው አሰልጣኝ ያስፈልጋል ማንቸስተር? እኔ ኦሌ የሚመጣ መስሎኝ ነበር እና በጣም ኤክሳይትድ ነበርኩኝ። በጣም እንዲመጣም ፈልጌ ነበር ለማንቸስተር ዩናይትድ አሪፍ ይሆናል ብዬ አስባለሁ። ግን እንግዲህ ዛሬ እንዳየነው ያው ኒው ማናጀር ባውንስ የሚባል ነገር አለ አይደለ? ማንቸስተር ዩናይትድ አዲስ አሰልጣኝ ስለሆነ እንደዚህ አክት እንደሚያደርጉ ተጫዋቾች የታወቀ ነው። እስኪ እሱን ለመናገር ቢያንስ 1-2-3 ጨዋታ እንመልከትና በደንብ ፕሪዲክት እናደርጋለን። ለዛሬ ግን በጣም ፐርፌክት ነው። ካሪክ ቦል አሪፍ ነው፣ ተመችቶናል። በመጨረሻ ማንቸስተር ከተማ ቀይ ናት ወይስ ሰማያዊ ናት? ብን ብሎ ቀይ ነው እንጂ። በተከታይነት በድጋሜ የአርሰናል ደጋፊ ሊቋጠር ይሁን ለመመልከት ይሁን የመጣው አይ ዶንት ኖ ከሱ እንሰማለን። ምንድን ነው የመጣው ወንድሜ? ይኸውልህ የሊጉ አናት ላይ ስትቀመጥ ማየት አለብህ። መዝናኛ እነሱ ናቸው፣ ገባ? መዝናኛ እነሱ ናቸው። ግን ዛሬ ያው ኦብቪየስሊ ግሎሪ ማን ዩናይትድ የምሬን ሙሉ በሙሉ ልቤ ማለት ነው። ዛሬ የማንቸስተር ደጋፊ እንዴት አየሽው ጨዋታው? በጣም ጸዲ፣ በጣም አሪፍ ነው። ትንሽ እድል አመከኑ እንጂ ጎል ማስቆጠር ኦፍሳይዱ እንኳን ያው ይሰብሰቡ ግን ይሄ የሳቱት ኳሶች አሉ። እነ ዶርጉ ምናምን ያመለጣቸው ኳሶች አሉ። ሙቤሞ ትንሽ ከብዶታል የፊት መስመሩ አዲስም ስለሆነ ለቦታው። እነ ኩኛ በእርግጠኝነት ኩኛ ሴስኮ ተጽዕኖ ይፈጥራሉ እዚህ ቡድን ላይ አሁን ተቀይረው ቢገቡ። ያ ምን ትጠብቃለህ? ሰከንድ ሃፍ ፕሪዲክት ብታደርጊ? ጋርዲዮላ አይታመንም ግን በዚህ ሁኔታ ዩናይትድ እንጃ የሚያገባ ጎል የሚያስቆጥር ይመስለኛል። ግን አዲሱ ካሪክ እንዴት ነው? በ45 ደቂቃ ነው በእርግጥ ያየነው። ግን እንደ አጠቃላይ የዩናይትድ የመግባቱ ካሪክ ትክክል ነው ብለህ ታስባለህ ወይስ ሌላ ፕሮፋይል ያለው አሰልጣኝ ያስፈልገዋል? የአሰልጣኝ ችግር አይደለም ብዬ ነው የማስበው። ካሪክ ሆነም አሞሪም ቆየም ያው ረዘም ያለ ማንቸስተር ቤት ውስጥ ያለ ኬዝ ስላለ እሱ ነገር ካልተፈታ የአሰልጣኝ መለዋወጡ አሁንም መፍትሄ የሚሆን አይመስለኝም። ካሪክን እናየዋለን እንግዲህ ቂም አለብን ባይዘው ቀጣይ ሳምንት ልትበቀሉት ነው። በአግባቡ አስቀይሞን ነው ሄደው። አይ ቀጣይ ሳምንት ይሄ ጨዋታ በድል ይጠናቀቃል በዩናይትድ አሸናፊነት። ከዛ በኋላ ኖቲንጋም ፎረስት ነጥብ ያስጥላል። ከዛ እንደገና ይሄን ጨዋታ አሸንፈን ወደ ቶፕ ፎር እንመጣለን። ከዛ በኋላ ደግሞ ኖቲንጋም ያስጥላል። ከዛ ኔክስት ዊክ ደግሞ አሸንፈን ከዋንጫው እናስርቃቸዋለን። ይኸውልህ ቋጠሮን ከንስለ ነው ጉድ እንዳናረጋችሁ በእኛ ነው ያላችሁት እንጂ ማንቸስተር ሲጫወት አይተው አታውቅም። እና ማለት ልንገርህ ዛሬ አሸንፋችሁ ቀጣይ ሳምንት ወደ አቋማችሁ ትመለሳላችሁ እኮ። ወደ አቋማችሁ ወደ ማሸነፍ ማለት ነው። ድጋሚ ዛሬ አሸንፋችሁ ይሆናል አቋማችን ማለት ነው። አታድክመኝ። ተጋባን ግሎሪ ማን ዩናይትድ ማንቸስተር ሁሌ ዛሬ ቀይ ነች። ሁሌ ዋንጫ ከበላን እናደርገዋለን። አገባ መሰለኝ። አሁንም ተመልሰን መተናል ከድሉ በኋላ ከጣፋጩ ድል ማንን ይዘን? ሮቢ ሀበሻዊ ይልሃል የማቼው ቀንደኛው ደጋፊ። እንዴት ነበር ጨዋታው? አረ ደስ ይላሉ። በጣም ነው ደስ ያለኝ። እንደዚህ በጣም ምን ማለት ጅስ ላይ በዚህ ደረጃ እንለጥፋቸዋለን ብለን ነበር። እኔ ወል ስማኝ፣ እኔ ፎክሬ ቪዲዮ ከሰራው ቀድሜ ዩናይትድ ሁሌ እንዳስደሰተኝ ባለፈው ሊቨርፑል ጨዋታ ላይ ራሱ አይቻለሁ። በቃ እኔ ማርያምን ነው የምልህ እንደዚህ በጣም በቃ በልጧቸው ምናምን ጀስት ላይክ ድሪም ማን። ስንት ለስንት ገምተሽ ነበረ መጀመሪያ? እኔ
እውነቱን ለናገር ሲቲ ያሸንፋል። ምንም ያህል ብፎክርም ትንሽ አስፈርቶኝ ነበር። በቃ ያው ዩናይትድ ማሆን ያለበትም ነገር 2-1 ሲቲ ያሸንፋል ብዬ ነበር። አባቴ የካሪክን ቲም እንዴት አየው ግን? ፈርስት ሃፍ ነው ያየን። ፈርስት ሃፍ ፒስ ነበር በጣም። ሰከንድ ሃፍ ሁለቱም ፈርስትም ሰከንድም የሚገርም ነበር። ግን ይሄ ደግሞ ይቀጥል ወይስ እንትን እንዳይሆን ነው ይፈራለሁ። በቃ ዩናይትድ ይሄ ያጉሉ ይልና እንዳይል ፈራለሁ። አይሆንም ብዬ እገምታለሁ። እሱን ነው ተስፋ ማድረግ ያለብን። አዎ ይመቸው ካሪክ ይመች። ቀጣይ ተረኛ ግን ነገ ሰኞ ነው ቢለኝ አምነዋለሁ ብሏል ሌቪ ካሪክን። ቀጣይ ተረኛ ማን ነው? በዚህ አቋማችን አስበዋል ቀጣይ ማን እንደምናገኝ? ገባ እንጂ አሳያችሁ ነበር። አንድ ወያላ ነበር አሳያችኋለሁ። ዛሬ ቋጥረው ያስደሰቱንን ደግሞ ሄደን ቤታቸው ድረስ ሄደን ስንት ለስንት ቀጣይ ቀለል አድርገን እውነቱን ለመናገር እባክህ አርሴናል በሜዳቸው ከባድ ናቸው። ምንም ቢሆን ግን ገና ነው። ማንቼ ነው የዛይ ማለት ምንጊዜም ማንቸስተር ምንጊዜም ዩናይትድ ምንጊዜም ማንቸስተር አለ ተዳግባ ተይጋባቴ በጣም አመሰግናለሁ። ከጨዋታው በኋላ ተመልሰን መተናል። ድል አድራጊው ማንቹሪያን ማንቸስተር ኢዝ ሬድ ብለናል እኮ ግድ እኮ ነው። በቃ ማንቸስተር ኢዝ ሬድ። ስንት ለስንት ገምተህ ነበር? አንድ ነበር የገመትኩት። አንድ ክሊንሺት ይሻላል ብለን ይመቸን እንዴ ነበር ጨዋታው? አይ ኮንትሮል ያደርግ ነው። እኛ ነን ምንም አልተሞከረ። ሃላንድን ግብታችን ውስጥ እንዲህ ነው ከተዝነው በቃ ግልጽ ነው። ማንቸስተር ኢዝ ሬድ በቃ አሁን አረጋግጠናል። ሲጀምር በጣም የሲቲ ደጋፊዎች በቃ ደርቢው ጠፍቷል በሲቲ ነው እንትን ሲባል የነበረው ብለው ነበረ። ግን ማን እንደሆነ ማንቸስተር ምን አይነት እንደሆነ አሳይተናል። ልጅነት እኮ አይጃ ልጅነት ስለሆነ አይፈረድባቸውም። ችግር የለውም። ማንቸስተር ሬድ እንደሆነ እንዴት አየው ግን? አሁን ይሄ የካሪክ ቲም ስለቃው ደርቢም ነው ግን የመጀመሪያም ጨዋታ ነው። ግን ካሪክን እንዴት ታየዋለህ? ቢቀጥል ቋሚ ቢሆን ብለህ ታስባለህ ወይስ በደንብ ማየት አለብን? እሱን ማየት አለብን ማለት ትዝ ይላል። ከአርሰናል የመጀመሪያ ሳምንት ጨዋታ አሞሪም አሪፍ ጨዋታ አሳየ ምናምን አለን የለንም ነበረ። ስለዚህ እኔው ብቻ ስለ ድሉ በጣም ደስ ብሎኛል። እኔ ድሉ ነው ትኩረት ያደረኩበት። በጣም ደስ ብሎኛል እና ለኛም ደግሞ ለአርሰናልም ሌላ ድል ነው ዛሬ ማታ የሚያሸንፍ ከሆነ። አዎ በእናት በሬ ባረሰው አርሴ ነጥቡን ወሰደው ማለት እኮ ችግሩ ቀጣይ ከኛ ጋር ስለሆነ ያን እናሸንፋቸዋለን። መረጋጋት አለ። አራው ልክ ነው። እናሸንፋቸዋለን። ተዘጋጁ ለማለት ያክል ነው። አዎ ቀጣይ ሳምንት ተጠባቂ ጨዋታ ከአርሰናል ጋር ስላለን ኦልሞስት በቃ ማንቸስተር ኢዝ ሬድ እንደሚሆን ግልጽ እኮ ነው። ኤምሬትስ ስለሄደን እናስቀይማቸዋለን። በጣም ቴንኪው አመሰግናለሁ። በሰፊው ደግሞ በዋናው ሴግመንታችን በደንብ እንገናኛለን። እሺ አባቴ ቴንኪው አባቴ። አሁንም ከድሉ በኋላ ተመልሰን ከማርጋነን ከማርጋ ተገኝተናል። እናሳ በጣም ነው ደስ ያለኝ። ጨዋታን ስጥት አድርገናታል። ደስ የሚል ጨዋታ ነበር። በዚሁ ሞራል አርሰናልን ይዘን ስጥት ቀጣይ ሳምንት ስጥት አርሰናል ስጥት ፕሪዲክት እናድርገው። ቀጣይ ሳምንት ስንት ለስንት የሚያልቅ ይመስልሽ? ቀለል አድርገን 2-1 ማንቸስተር ጭራሽ አጉብን በእሱ ምናልባት እንዴት አይሹ ካሪክን ግን አሪፍ ጨዋታ አሳይቶናል። ለዛም ጋርዲዮላ ባይዘው መንፈሱ ሲኖር እንደዚህ ነው። መንፈሱ ይጋባባሃል ማለት እሱ የነበረበትን እንትን እናውቃለንና መንፈስ ሲኖር እንደዚህ ነው። ወኔ የሚባል ነገር አለና ልጆች አባ ውይ የኔ አባት በጣም ነው ደስ ያለኝ። የኔ አባት ሁሌ ሲስቅ ማየት ያስደስተኛል። ፈርጌ ማንቸስተር ሁሉ ጊዜ ይለምልም ማንቸስተርነት ንጉሳዊነት ይመድሽ። በቀጣይ እንገናኛለን። ቴንኪው በጣም። አሁን የኔ ጥያቄ ቀጣይ ሳምንት ተገራፊው ክለብ ማን ነው የሚለው እንዴ? ማን ነው? አይመችም እንጂ የሆነ ነገር ባሳይ ደስ ይለኛል። ታዞርልኛለህ፣ ካሜራውን ታዞርልኛለህ። ይኸው አዙሮ በእናት አዙርልኝ። ሞክር አዙር። አያው ቀጣይ ሳምንት ተረኛ ሚዜዋ ነች። ግን ጨዋታው እንዴት ነበር? እንዴት አየሽው? ፈርስት ሃፍ ግምት ከጨዋታው ፊት ስንት ነበር? እንዴት ተጠናቀቀ? ምን መሰለህ አሁን እኔ በቃ የሆነ ክብር ያለው ሽንፈት ነበር የጠበቅኩት ካለን ስኳድም አንፃር ምናምን ማለት ነው። እና የሆነ ታውቃለህ አንዳንዴ ለካ ያለ ምክንያት ይትምን ሽንፈት አትፈልገው። ለአርሰናል ሲል እንድንሸነፍ ፈልጌ ነበር። እውነት አታሷሸኝና ግን ማለት ነው
በቃ ይሄ ከረጅም አመት በኋላ ያየሁት ምርጡ ዩናይትድ በቃ ምርጡ ማለት ፈርስት ሃፍ የምንጨርሰው 5 ጎል አግብቶ በ2-0 ያልቃል እንዴ? እንዴት ሆኖ በየትኛው ማቴማቲክስ ነው እንዴ? የምሬ ነው። ፋብሪዚዮ 3-0 አለቀ ብሎ ፖስት አድርጎ አልተሻረም። ድጋሚ 2 አደረጉ። አስበው እንግዲህ 5 ጎል ዩናይትድ ሲቲ ላይ በጣም ከባድ እኮ የላስቱን 3-0 ተበቀለነዋል ብዬ ነበር። 3-0 ሲሆን ተበቀለነዋል ትላለን። በ2-0 ቢሆን ተበቀለኩትን ቫምፐርስ ያገባባቸው 3-2 ያለቀው ጨዋታ የለም። እንደዚህ ልል ተዘጋጅቼ ነው። እንዲህ ነው ያለው ቫኒ። ካሪክንስ እንዴት አየው? ያው ፈርስታ መጀመሪያ ጨዋታ ነው። በርግጥ ግን ሹመቱ ሲሰማ ምን ተሰማ? ቋሚስ ቢሆን ጥሩ ነው ብለህ ታስባለህ ወይስ ማየት አለብን በደንብ? ምን ካሪክ ማለት ነው የሆነ አሪፍ ፖቴንሻል አለው። ቲሙን ስለሚያውቀው ሌጀንድ ስለሆነ ያው ከፈርጉሰን ጋርም የሆነ ቀረቤታ ስላለው ይመካከራሉ ናቸው። አዎ ሰፖርት እንደሚያደርጉ ታውቃለህ። እና ምን መሰለ እንደ ሌጀንድነቱ አሪፍ ቲም ነው ያሳየን። ግን አሁን ነገ ከነገ ወዲያ ዩናይትድ እንደዚህ አይነት ፓወርፉል የሆነ ጨዋታ ይጫወታል የሚለው አስቸጋሪ ነው የሚሆነው። ነገ ከነገ ወዲያ ደግሞ ያሰላለፍ ለውጥ ሲመጣ ምናምን አስቸጋሪ ይሆናል። ግን ምርጥ ዩናይትድ ማንቸስተር ምን ጊዜ ማንቸስተር ነው ቀይ ነው። እንግሊዝም ቀይ ናት፣ ማንቸስተርም ቀይ ነው። ከለር አለ እንዴ? አዎ ደማችን ቀይ ነው። ማንቸስተር ቀይ ነው። ሰማያዊ ለሰማይ ብቻ ነው። ቀጣይ ግምት ዩናይትድ ከአርሰናል 8-2 ቢሆን ደስ ይለኛል። የምሬን ነው የምልህ። ግን አይሆንም። ዩናይትድ እንዲሁ ተጨንቆ ቢሆን ያሸንፋል። 3-0 ጠብቅ። እንደው ምድር ተፋረደኝ። ከድሉ በኋላ ከሚኩ ጋር ተመልሰን መተናል ትላለህ። ግባለት እንዴ ነበር ጨዋታው? በጣም ጸዴ ነበር። ተበቀላቸው በደንብ ከ2001 በኋላ ለመጀመሪያ ጊዜ በክሊን ሺት አስበው ሜዳዬ ላይ የተሻሩትን ነው የተሻረው 5 እኮ ማርያም 3 ኦፍሳይድ ማን ያምናል? ይመሻል ብቻ። እንዴት አየሽው ካሪክን? የመጀመሪያው ጨዋታ ነው በደርቢን የጀመረው። ሊደር ነው ይቆይልን ወይስ እንዴት ነው? በአንድ ጌምማ ስነም ግን ጸዴ ነው። በቃ ዛሬው የሚገርም ቲም ነው። የተጫዋቾቹ ፓሽን አረ ያበደ ነው። ፈርጉሰን ሳቀኩ ማርያምን ከረጅም ጊዜ በኋላ ፈርጉሰን ከልቡ ሳቀ። እግዚአብሔርን እሱ ነው ደስ ያለኝ። 3 ነጥብ ብቻ አይደለም ያገኘ ነው። ፈርጉሰን ስቆልናል ከልቡ። ከ2001 በኋላ በክሊን ሺት ማንቹሪያን ደርቢን አሸንፈናል። የሚገርም ቲም አይተናል። ፓሽናቸው። ቀጣይ ተረኛ ማን? በቀል ነው ያዝኩት የጠቀምኩ እንዴ ስታስብ ደግሞ አስብ። በቀል ነው ያዝኩት የጠቀምኩ አይደለም። የዛሬ ሳምንት ደግሞ ስንት እናርገው? ፕሪዲክት የዛሬ ሳምንቱን ጨዋታ ስንት ለስንት እናርገው? 3-0 ይበቃል። ይበቃል። ቀጣይ ሳምንት ከፕሪዲክሽኑ ጋር እንገናኛለን። ይመድሽ አባቴ። ቴንክ ዩ በጣም እሺ። ይመድሽ